ፈጣሪ ስም ሰላም ብያለሁ። ኢምራንዬ እንዴት ነህ? አለን ሰላም አለን። እንዴት ነው በልልኝ። ነገሩ? ሁሉ ሰላም? አለሁ ፈጣሪ ይመስገን፣ እግዚአብሔር ይመስገን። ኢንሻአላህ ቀጥሉ ብቻ። አይ እዚህ እኔ መሀል ላይ አልገባም የሚሄድ ሲል እዚህ ጋር እንዲል ነገር መሀል ላይ አልገባም። እናንተን የማዳመጣችሁ ቀጥሉ። እሺ። አይ አይደለም፣ እኔ እንዳጋጣሚ እንግዲህ መጽሐፉን እኔን አታምንበትም፣ እኔ ግን ስለማምንበት ነው። ማለት ኦርቶዶክስ ስለሆንኩ አምንበታለሁ። እኔ ጋር አለኝ እየጸለይኩበት ነው። ትክክል አይደለም ዲያቆን፣ ይቅርታ ግን ሰላም ብያለሁ መጀመሪያ። እግዚአብሔር ይመስገን። ይቅርታ እኔ እኮ ትክክል ነው አይደለም ያልኩት። እኔ ያልኩት ከመጽሐፍ ቅዱስ ያሉትን መጽሐፍቶች እንደዚህ አይነት ክርክር ላይ ስንገባ አንጠቀማቸውም። ምክንያቱም እኛ መጽሐፍ ቅዱስን መጀመሪያ የምንቀበለው አይደል? መጽሐፍ ቅዱስን ተቀብለን ክርስቶስ እግዚአብሔር መሆኑን ካመንን በኋላ አድርግልኝ፣ አጠር አድርግልኝ ማለት አጠር አድርግልኝ። የሰው ቤት ስለሆነ አጠር ትቀበለዋለህ አትቀበለውም? አጭር ነው። እኔ እቀበለዋለሁ። መጽሐፉን ነው መጽሐፉን ነው እቀበለዋለሁ። እኔማ እቀበለዋለሁ። ጥሩ። ግን ታምረ ማርያም የሃይማኖት መሰረት አይደለም እያልከኝ ነው። ታምረ ማርያም የሃይማኖት መሰረት ነው። እንዴት ነው እንዲህ ልትልበት የቻልከው? በጣም ይቅርታ። መሰረታችን ስህተት ስለሆነ ነው ብዬ ነው ማምነው። ለዛ ነው። አይ ታምረ ማርያም የቤተክርስቲያናችን ለሃይማኖታችን መሰረት እንደሆነ እንግዲህ እየተማርንበት፣ እንደውም የእመቤታችን ሁሉ ጊዜ ዕለት ዕለት ሲነበብ ስም አጠራሩ ላይ ይጥፋ ነው የሚባለው። እና ይሄ እዚህ ጋር ቅር ብሎኛል እንደ ኦርቶዶክሳዊነት። ያው ብዙዎች ኦርቶዶክስ አይደለም ይሉኛል፣ እኔ ግን ኦርቶዶክስ ነኝ፣ ቅር ይለኛል። አሁን አንተ ኦርቶዶክስ ሆነህ ትንሽ ታምረ ማርያም ስነካ ተሰማኝ። ልክ ነው ወንድሜ። ማለት እኔ ከዚህ በፊትም የሰማሁት ነው። እኛ መጽሐፍ ቅዱስን ነው መሰረት፣ እንደዚህ አይነት ክርክሮች ላይ እንትን ስንል መጽሐፍ ቅዱስን ነው መሰረት አድርገን የምንነሳው እንጂ ተነስተን ዘለን አዋልድ ላይ አንገባም። ምክንያቱም አንድ ሰው መጀመሪያ ታምረ ማርያም ምንም መሰረት ከሆነ ኖ አጭር እንድታደርግልኝ ነው የምፈልገው። መጽሐፍ ቅዱስ መሰረት ከሆነ መጽሐፍን ቅዱስ ብቻ አንተ መጽሐፍ ቅዱስ ብቻ ነው መሰረት የምታደርገው። ስለዚህ ታምረ ማርያም አያስፈልገኝም እያልክ ማለት ኦርቶዶክስ ኮንክ ለአንተው ብዬ ነው አይደለም፣ ስለሚገፉ ለአንተው በማሰብ ነው እንጂ ሌላ አይደለም። አንደኛ ደግሞ አገልጋይ ነህ ወይ ደግሞ እዚህ ንጽጽር ውስጥ እንጀራህን እንዳታጣ ፈልግ። አይ ቃል በቃል ብለሃል ወንድም አለም ታምረ ማርያም። በቃ እንግዲህ ሰንበት ተማሪ ከሆንክ ወንድሜ ምን አለ መሰለ ወይ እንደኔ አዳምጥና፣ እኔ አሁን እዚህ ጋር ይምራን እያዳመጥኩ ነው እንጂ ይምራን ትክክል ነው ወይም ትክክል አይደለም ለማለት አይደለም። መጽሐፉን ስለሚናገር ብቻ ነው እኔ የማዳምጠው። አሁን ብዙ ሰው እኔን ሙስሊም አድርጎኛል፣ አስልሞኛል፣ ኦርቶዶክሳውያን ማለት ያ የራሱ የግሉ ነው። እዚህ ጋር ግን እየተናገረ ያለው ይሳደባል እያሉ ነው። በመጽሐፉ ላይ መልስ ካለክ መጽሐፉን ወይ ደግሞ ቤተክርስቲያኗ ማውገዝ አለባት። አይ እኔ ግን ራሴ አሁን እኔ ጋር አለኝ። አሁን ኢምራን እያለ ያለው አይደለም ትራሴ ጋር እንደውም አንዳንዴ አየብኝ እንዴ ነው እያልኩ ያለሁት። እኔ አሁን ኢምራን በአካል አላውቀውም እንጂ ጸልዬ አጠገቤ ትራሴ ጸሎት ቤቴ ነው የማስቀምጠው። ይሄ ምንም የማላፍርበት ነው። ስሬስ ነው የምነግራችሁ የምር። ስለዚህ ለምን የሚለው ነገር ትክክል ካልሆነ እኔ አሁን አንተን አመንኩ ኢምራንን አላምነው ቤቱ ልግባ እንጂ ኢምራን አላም። አንተ ግን ትክክል አይደለም ካላመንክበት እኔም አላምንበትም ማለት ነው። እኔ ትክክል ተረዳኝ ወንድም። እኔ አይ ወይ ይቅርታ ጠይቅ። ምን አለ መሰለ ማለት እውቀት ቆይ ወንድም አለ ምን እኔ ታምረ ማርያም እና እዚህ መጽሐፍ ላይ ቅር ስላለኝ እኔ ይቅርታ ብጠይቅ ደስ ይለኛል። ማለት ስህተት እውቀት ጥሩ አይደለም። አሁን እዚህ ጋር በስድብ በንቁሪያ እንትን የምንለው ነገር አይደለም። እኔ አሁን ኢምራን መጽሐፉን የፈለገ መጽሐፉን የጻፈው እንጂ ቢጠየቀው እኔ አልጠየቅም። በመጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ይሄስ መጽሐፍ እኛ ኦርቶዶክሳውያን እንቀበለዋለን። እኔ ታምረ ማርያም እንቀበላለሁ፣ ሰይፈ ስላሴ ሰይፈ መለኮትን እቀበላለሁ። እንዴት ይደረግ? ይሄን አሁን ትንሽ ቅር ስላለኝ ነው። እኔ ይቅርታ ወንድሜ፣ እሺ ላስከፋ ፈልጌ አይደለም። ገብቶኛል። እኔ ከዚህ አንድ ሰው ሲናገር ስለሰማው ነው። ምናልባት እንግዲህ እሱም ስህተት ከሆነ እኔም ይቅርታ ጠይቃለሁ። እኔ መጀመሪያ መጽሐፍ ቅዱስን አንዴ ቆይ ኧረ አንዴ ከስራ አይሰማቸውም። ከስራ አይሰማቸውም። ኢምራን ሀቢብ አይሰማም።
ፈለግ አይሰማም ሐቢቢ ላውዶ በቃ ፈለግ አይሰማም ወገን አውርጃ አይሰማም ቄስ ነው እሺ ከስራ አይሰማቸውም ነው ይቋረጣል መሀል ላይ ድጋሚ እኔ ግን በጠይቅ በጣም ደስ ይለኝ ነበር ዛሬ አረ ቆይ እንደዚህም አይደለም እኔ እንደዚህ ልቀጡ እናንተ እኔን አውራኝ ይኸውልህ ወንድም አለም እኔ አሁን ለአንተን ይቅር ስላለኝ ነው እኔ አሁን አንደኛ ይቅርታ አድርግልኝና እኔ የሆነ ታምረ ማርያምን አንድ ኦርቶዶክስ አልቀበልም ሲለኝ ይከፋኛል ስለሚከፋኝ ነው ማለት ካለኛ አኳያ ነው እንጂ ማንም ደስ እንዲለው እዚህ ጋራ ማለት ኤንዜድ ይሰማኛል ወንድሜ ቆይ አንድ ጊዜ እሺ አንዳንድ ነው ወንድሜ አንድ ኤንዜድ በጣም ይቅርታ አይደለም አንዴ ይቅርታ በጣም እንትን ካልኩ ምክንያቱም ስህተቱ ከኔ ከሆነ እሺ ድጋሚ ጠይቄ እመጣለሁ እስካሁን ስለሰማው ነው እንትናል ስለዚህ ድጋሚ ጠይቄ እመጣለሁ ከዛ በኋላ ሁላችንም እንስማማለን ብዬ አስባለሁ እምነቴን የነካው አልመሰለኝም ነበር እኔ ኦርቶዶክስ ነኝ ይሄንን መጽሐፍም እቀበላለሁ ታምረ ማርያምንም በደንብ እቀበላለሁ በጣም ነው የምቀበለው ግን ለሃይማኖት ክርክር እዚህ ጋር አይሆንም ብዬ ነው እንጂ ስለሰማው ነው እሱንም ስለዚህ ስህተት ከሆንኩኝ በጣም ይቅርታ ጠይቃለሁ ስለዚህ ድጋሚ ጠይቄ ለመምጣት ሞክራለሁ ማለት ነው ተገናለሁ ወንድሜ ማለት እኔ እዚህ ጋር ምን አለ መሰለ በውስጥ መስመር ብዙ ነገር ይጻፍልሃል እኔ እንድትረዳ የምፈልገው ነገር እኔ ኦርቶዶክስ ነኝ ኦርቶዶክስ መሆንክን አንተም ታውቀዋለህ አንተም ደግሞ የቤተክርስቲያኑ አገልጋይ ነህ እኔ እዚህ ጋር ግን እንደ ኦርቶዶክስነቴን እዚህ ጋር ያለው ገስት ላይ ምንድነው ኤንዜድ ወይም ዳቆን ብዬ አይደለም መጣሁት አንተ ግን የዳቆን ልብስ አለና ለዛ ስለሆነ እዚህ ጋር ምን አለ መሰለ ከታች መመኑ አለና ሌላው አንተን እንዳይሰሩብህ የኛው ልጆች ናቸው ሙስሊም ችግር የለውም የኛው ልጆች አንተን ለመኮነን አንተን እንትን ለማለት በቃ እንድትሳደብ ይፈልጋሉ አሁን እኔ እንድሳደብ አሁን በውስጥ ባሳይክ አሁን እዚህ ጋር ሆኜ የሚጻፍልኝ ልነግር አልችልም ለምን እኔ እውነታን ነው የምፈልገው እውነታን እንረዳለሁ የምቀበልበትን መጽሐፍ ግን አላፍርበትም ለኢምራን ላላስረዳው ይችላል ግን እኔ እንደማላፍርበት እነግረዋለሁ ስለዚህ በጣም አመሰግናለሁ ጠይቀ መንጣቱ ጥሩ ነው እዚህ ጋር ዝም ምለው ምንድነው መጽሐፉን ነው እየተናገረ ያለው መጽሐፉን እየተናገረ እስካለ ድረስ ምንም ማድረግ አልችልም ምለው ነገር የለኝም ስለዚህ ይሄ ምንድነው በትዕግስትና በተትና አልቀበለውም የሚለው አይሆንም በደንብ አድርገን እንቀበለዋለን እኔ በራሴ ስለምቀበለው ማለት ነው ከዛ ውጪ አመሰግናለሁ እሺ ወንድሜ ወሳና እንትን ብሎኛል በቃ አመሰግናለሁ ወንድማለም ወሳና እሺ ይቅርታ ከወሳና ጋር ላውራ ይምራል እሺ ጨርሱ ደስ እሺ ወሳና ሰላም ይያል አንዴ አልቀበልም አላልኩም ነበር በስህተት እንዳትረዱኝ እኔ አልቀበልም አይደለም ያልኩት መጽሐፎቹን እቀበላለሁ ነገር ግን ለሃይማኖት መከራከሪያ አይቀርቡም ነበር ያልኩት ስለዚህ ጠይቄ እንድመጣ እድል ስለሰጣችሁኝ ሁላችሁንም አመሰግናለሁ ደህና ደሩ በጣም የምትለው ካለ በለውና የኛ በወሳና ጠብቅ ትንሽ ኦኬ ሳትወጣ የሚነግር ነገር ካለ ወደ ኢምራን ልመልስ ኢምራን አንዴ ኢምራን ግን ማለት ነው ላስተምር የምትለው ነገር አልተመቸኝም ማለት አንተ መጽሐፍ ቅዱስን ልታስተምረኝ አትችልም ምክንያቱም አንተ እስልምና ውስጥ ነው ያለው ስለዚህ እኔ መጽሐፍ ቅዱስ ልታስተምረኝ አትችልም እኔ አንተን ቁርአን ላስተምርህ እንደማልችለው ማለት ነው ስላነበብኩ ብቻ ልተረጉም አትችልም ስለዚህ ላስተምር ምናምን የሚባለው ነገር ከመማር በፊት ከማስተማር መማር ይቅደም መጀመሪያ አንተ ተማሩና ከዛ በኋላ ታስተምረኛለህ ከሱ በፊት ለውይይታችሁ እናመሰግናለን አያህ ቅድም ዘለ ገብተህ መጽሐፉን ክጀዋለሁ መጽሐፉ ለውይይት አይቀርም ማለት ክጃለሁ ሰው ለውይይት አይቀርም ብለህ ተናገርክ አሁን ግን የገዛው ገና አሳመነ አላቅም ማለት ስለዚህ ያ ቲክቶክ መንደርተኞች የሚናገሩት አትስማቸው አሁን አንተ ሲባል ሰምቼ ነው አልክ ለውይይት አይቀርብም ሲሉ ሰምቼ ነው አልክ ስለዚህ የሰው ንግዝህ እንዳመጣ መጽሐፍ ላይ እንዳለው እግዚአብሔር ለከርስኩሙ ነው የሚለው አዳምጥ ግዕዘኛውም ራሱ እንደ ትርጉም እንኳን እንዳትለይ ማለት ነው ግዕዘኛው ራሱ ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳላችሁ ይላል እግዚአብሔር አይ አይደለ ከርስ ሆድ ማህፀንም አለው ይላል ጥፍር አለው ይላል ጫማ አለው ይላል አይተሃል እነዚህም በሙሉ ስለዚህ ዘለህ መጽሐፉን ከመካድ ይልቅ ማንበብ አለብህ የሚለው አስቀድሞ ወጥን አታስተምረኝም አንተ መጽሐፉን አታውቀውም አልከኝ ያ አኺ ይሄ መጽሐፍ ኢምራን እዚህ ጋራ ማለት ቆይ አንዴ አታቋርጥ ማለት ትቀጥላለህ በኋላ ያ መጽሐፉን ሳታውቀው አንተ ክደኸዋል ምን እንደሆነ አላወቀው መጽሐፉ እኔ ግን እኮ መጽሐፉን ገልጬ ሙሉ አንብቤ እኮ ምን እንደሆነ ነግሬሃለሁ ሙሉ አሳይቻለሁ
ኢቭን መጽሐፍ ቅዱስንም አታውቀውም አልከኝ። ስለዚህ ልታስተምረኝ አትችልም አልከኝ። ቃል ልግባልህ ያብ እኔ ከአንተ እንዲሁም ከመምህር የተሻለ መጽሐፍ ቅዱስን አውቃለሁ። ይሄ ደግሞ ጉራ ምናምን አይደለም፣ በተግባር ላሳየህ ይችላል። ምሳሌ አንድ ጠይቅ። መጽሐፍ ቅዱስ ስንት ክፍል አለው? ኦሪት ነው ብሉይ ነው አዲስ? ሙሉ በአጠቃላይ ኦርቶዶክስ ተዋህዶ ቤተክርስቲያን ኦፊሻል የምትቀበል መጽሐፍ ስንት ነው? 81 አይደለም። አየህ አታውቅም። አታውቅም አልኩህ። ይሄን እሺ ስንት ነው? ጥሩ ጥያቄ። የአዲስ ኪዳን የሥርዓት መጽሐፍ የሚባሉም ደግሞ አሉ። በአጠቃላይ 93 አካባቢ የሚመጣው። እሺ እኛ እንግዲህ 81 ነው የተማርነው። አቆጣጠሩን ስላላወቀው ነው። አንተ አቆጣጠር በፈለክ ቁጥር እንቆጥረዋለን። ከፈለክ እዚህ ጋር አይደለም ሁለት ተቆጠሩ አሉ። እንደዛ ተቆጥሮ ተደርጎ የሚቆጠር አለ። እንደዛ የሚቆጠረው ራሱ 90 ነው የሚመጣው። አየህ እሱ እናየዋለን። ችግር የደብተሬን ለአሁን እናየዋለን። አይደለም እኔ እኮ አውቄ ነገርኩህ። አንተ አታውቀውም። የተማርኩት ደብተር አለኝ፣ እንዴት እንደሚቆጠር እነግርሃለሁ። በቃ ይዘህና አሳየኝ። እኔ ደግሞ እዚሁ 93 አካባቢ እንደመጣ አሳይሃለሁ። እዚህ ከፍቼ ማለት ግን ልጠይቃችሁ ነበረ የገባሁት። በቃ ስለዚህ አሁን አንድ በቃ ተጠይቃለህ። ጥያቄ ስለማትቀበሉ ወይ አንድ ጥያቄ ተቀበል። ቆይ ጥያቄ እቀበላለሁ። በቃ ላንተ እቀበላለሁ። ጥያቄ ችግር የለውም። ሙስሊሞች መልስ አለን፣ አታስብ። ግን አየህ አይደል ያ መጽሐፍ ቅዱስን ስለማታውቀው ልታስተምረኝ አልችልም አልከኝ። ግን በአንድ ጥያቄ ብቻ ገና በትንሽ ጥያቄ ብቻ ያስኩ በቃ የመጽሐፍ ቅዱስ ብዛትን አታውቀውም አንተ። የአዲስ ኪዳን ሥርዓት መጽሐፍ ያው ይዤን የማወራ በእጅ ይዤን የማወራ በቃ ብቻ አይደለም። ቁጠራቸው እዚህ ጋር ይፈርዳል። ከፈለክ ያው ሁለት አገር ቁጠር፣ በፈለክ ቁጠረው 90 አካባቢ ነው የሚመጣው። 93 ከዛም ሊጨምር ይችላል። ሲጀመር እንደ ሁለቱን በቃ ምሳሌ መጽሐፈ ግጽውና መጽሐፈ ምሳሌ በአንድ ይቆጠራሉ። እናውቃለን እሱ ያ መጽሐፈ ግጽው ስልህ ቆይ አንዴ አስታኪ ይጥራለህ አወኩት ግጹ ስን ይወርስ አሁን መጽሐፈ መክብብና ምሳሌ በአንድ ይታያሉ። ግጹ የሥርዓት መጽሐፍ ይቅርታ እኔ ማቀላቀልኩኝ። አይ አይደል ይሄን እናውቃለን። ያ ፖይንቱ እሱ አይደለም። በፈለከ ቁጠረው 90 የሚመጣው የአዲስ ኪዳን የሥርዓት መጽሐፎች አሉ። በቃ 8 ናቸው በቃ። ስለዚህ 90 አትበል። እሺ ልጠይቀኝ። ሲጀመር 8ም አይደለም። እሺ ያላ አልተሳካልኝም። 9 ናቸው። እሺ ሌላ ጊዜ 9 ናቸው። እሺ ልጠይቀኝ። እነዚህ ናቸው። ተጠይቃለሁ። ከመጠየቀው በፊት ያጠቃልልኩ ነው ያለሁት። ያ ብዬ አሁን አንተ በቃ ማስተማር ወይም ደግሞ መምህር መሆን ያለብህ በቃ ቁጭ ብለህ በደንብ አጥና። 9 ናቸው የአዲስ ኪዳን ሥርዓት መጽሐፎች። እስክሪንሾት አድርጋችሁ እዚህ ጋር መጽሐፈ ገጹ፣ መጽሐፈ ኪዳን፣ መጽሐፈ ዮሴፍ፣ ቀለሜንጦስ፣ አቡጤስና ግጽ ኪዳን ናቸው። እነዚህ ናቸው። በቃ ለማንኛውም ጥያቄህን አቅርብ። በቃ ይበቃል። እሺ አላህ ሁሉም ቦታ ይገኛል ብለህ ታምናለህ? አዎ በእውቀቱ ከሆነ ሁሉም ቦታ ይገኛል አምላካችን። እነኒ ፈርድ ኪፋያ ሰው ረሳሁ ቃሉ ብቻ ግን በጣም ግዴታ የሆነ ነገር ነው። አንድ ሰው አቅሙ ካለው መስጊድ ከጎኑ ካለ መስጊድ ሄዶ መስገድ አለበት። ለምን ጀማዓ የሚባል ነገር አለ። አንድ ሰው ለብቻ ሲሰግድ የሚያገኘው አጅር አለ። በጀማዓ ሲሰግድ ደግሞ ምን ይሆናል? አጅሩ ይጨምርለታል። አየህ አይደለ? አጅሩ ምን ይሆንለታል? አምላካችን አጅር ማለት ምንዳ ወይም ደግሞ ይሄ ምንዳ ታውቃለህ? እንደ ደግሞ ካላወቅ የሚያገኘው ደሞዝ ማለት ነው። የሚያገኘው ደሞዝ ይጨምርለታል። አየህ አይደለ? ስለዚህ ቤቱ ከሚጸልይ ምን ያደርጋል? መስጊዱ ይጸልያል። እንዲሁም ደግሞ ከቤቱ መስጊድ ደግሞ ምን ያደርጋል? መካ ያለው መስጂድ አልሐራም ደግሞ መስጂድ አልሐራም እሱ ደግሞ አጅሩ ይጨምራል ከ100 ሺህ እጥፍ በላይ። አየህ አይደለ? ስለዚህ ሙስሊሞች ቤታችንን ብንሰግድ አምላካችን አጅራችን ይቀበላል። መስጊድ ብንሰግድ ይቀበላል። ግን ወንድ ከሆነ ግዴታ መስጊዱ መስገድ እሱ ላይ ይወጅበታል። መስገድም አለበት ከቻለና አቅሙ ከፈቀደ። ግን ካልሰገድክ ተቀባይነት አገኘ የሚባል ነገር በእስልምናችን የለም። አሁን ይሄን ከያዝክልኝ አንተ ቤት ሆነ ትጸልያለህ፣ ታስቀድሳለህ። ለምንድን ነው ታዲያ ቤተክርስቲያን እግዚአብሔር ሁሉ ቦታ ካለ ቤተክርስቲያን ሄደህ ለምንድን ነው የምትጸልየው? ለምን ታስቀድሳለህ? ለምን ቤት አታስቀድስም? ቤት ብቻህን ቆመህ ለምን አትቀድስም? ቤተክርስቲያን ሄደህ መቀደሱ ለምን አስፈለገ? እንደው ግራ ገባችኝ እኮ። ኢምራን አንበሳ ጥሩ ጥያቄ ነው ያመጣሽው። እስካሁን ይሄን ጥያቄ አልጠየቅሽም። ይሄን ሳታውቂ ነው እንትን የምትይው አስተምራለሁ የምትይው። አንደኛ ረስተህ ከሆነ ካህን ነህ፣ ይሄ አገልጋይ። ስለዚህ በሳሳ ካህን አይደለሁም። አገልጋይ ነው ያልከው። ቅድም አገልጋይ ብለሃል። ሰንበት ተማሪ ነኝ እኮ። አገልጋይ ሆነ በስነ ስርዓት ማወስል ልመድብ አልቻልክበትም። ፖለቲካው አልቻልክበትም። ሀቢቢ ቀጥል። ለማንኛውም ይሄንን ሳታውቅ ነው እስካሁን አስተምራለሁ ምናምን ስትል የነበረው።
አንተ አሁን ደግሞ ወደዚህ ገባ። በቃ መርፌ ይቀየራል ማለት ነው። መርፌ ይቀየራል። የሚገርመኝ ነገር እኮ ይሄ ነው። አስተምሬያቸው መጽሐፍ ይሄንን አትመልስም ነበር። ቆይ አንዴ አጭሁ፣ ሁለታችሁም አጭሁ። ዝም በሉ አንዴ። እየመለስኩ ነው ሐቢቢ ዝም በል አንዴ። እናቴ ትሙት እከካም ነው ይብራን እከካም የሰው ሻር ሙጣ ነው። አንተሽ ምንም ማታቅ ከገማ ኧረ በስመ አብ ተው ወንድማ፣ ይቅርታ ግን ይምራ ጣልቃ በመግባቴ በጣም ይቅርታ ወንድሜ። ማለት የሰንበት ተማሪ ነኝ ስላልከኝ ዲያቆን በሰንበት ትምህርት ቤት መሰለኝ ዲያቆን ነው። ግን ይኸውልህ እባክህ አሁን እንግዲህ አምላክን ላሰድበህ ልትወጣ ነው በገዛ እጅ። የእውነት እኔ ላፍርባችሁ ነው። ስለ እውነት ነው የምነግርህ ማለት ነው። ይኸውልህ አሁን የጠየቀው ጥያቄ ትክክለኛ ጥያቄ አይደል። አሁን እግዚአብሔር በሁሉም ቦታ የለም አለ። እኔ የለም ይሄ እኮ ጥያቄ እኮ አይጠይቅም ወንድሜ። እባክህ በቃ ይኸውልህ እባክህ እነዚህ ምንድን ነው ግን የምትለው? አንተ እኮ ሲጀመር ኦርቶዶክስ አይደለም ታውቃለህ። ይመች እሺ እኮ አይደለም። ልጁ ምንም ያጠፋው ነገር የለም። የሚጠየቀውን ያወቀውን ነገር ነው የጠየቀው። ይምራን ቀጥል። እኔ ጨርሻለሁ። ይምራን ቀጥል። አንዴ አይ ደግሞ ዝም በለው አንዴ ልመልስ። አንዴ ተመለሳለህ። አዳመጥኩ አይደል? ቆይ ከመመለስ በፊት እስቲ አንዴ አዳምጥ መጀመሪያ። አንዴ ተባካለ። አንዴ ማለት እኮ ላውራ ማለት ነው አይደለ? እንደሱ ታደብስ አደብ ይዘህ አውራ። ያ ጀማ እንደዚህ ናቸው። አይደብ ኮሜንት ላይ አይደብራችሁ። ሞዴሬተሮች ማታወሯቸው። እኛ እስከተሳደ ምንም ችግር የለውም። ሲከብዳቸው ሲጨነቁ ወደ ስድብ ነው የሚገቡት። በመቀጠል አንተ ያም ማለት ነው ቢላህ አለይኩም ታዘቡ። መጽሐፍ ቅዱስ ስንት ክፍል እንዳለው ልጁ አያውቅም፣ ግን አገልጋይ ነው። ቤተክርስቲያን አገልጋይ ሆኖ ይሄን መጽሐፍ እንኳን ሳያውቅ መጽሐፍ ቅዱስን ሳያውቅ እኔ አስተማርኩት፣ አገዝኩት፣ አግዤው በኋላ በተ ደግሞ ላይ ፖለቲካ ሊሰራ ይሞክራል። ስለዚህ ወገኔ ፖለቲካ የምሰራ ከሆነ ቅድም አሳይቻለሁ ወንድሜ። ቁጭ አድርጌ የመጽሐፍ ቅዱስን ክፍል እንደማታውቅ ይቅርታ በአፍህ አዳምጥ፣ በአፍህ ይቅርታ እንጠይቅ ነው ያደረኩ። ደግሜ ይቅርታ ላስጠይቅ እችላለሁ። ስለዚህ በስነ ስርዓት አለበለዚያ መርፌ ቀይሬ ያው እንግዲህ እንደተለመደው አምላክህን በደንብ አድርጌ አስተምርሃለሁ። መጽሐፍ ላይ ያለው ማለት ነው ምሳሌ ከርስ የሚለው አሳይሃለሁ ማለት ነው። እንደዛ ከሚሆንብህ ኢንሻአላህ ጥያቄው ላይ ቆመህ ቀጥል። ያነሳሁሽ ያልተመለሰልህ መጀመሪያ አመሰግናለሁ። ለእገዛ አመሰግናለሁ። አታሰብ፣ ችግር የለውም። አንተን ለማገዝ ነው ኢንሻአላህ። በሰፊው ምን አግዝሃለሁ። እሺ ያልተመለሰልህ ለእስልምና ላይ እኔ እየመለስኩ ነው። አንዴ እስልምና ላይ መጀመሪያ ተመለሰልህ። እኔ ስመልስልህ እኮ ነው ጥያቄውን የምሰጥህ። መጀመሪያ እስልምና ላይ ያልተመለሰልህ አለ? እኔ በጣም ብዙ ጥያቄ ነው ያለብኝ እስልምና ላይ። አዳምጠኝ። አሁን የጠየቀው ጥያቄ ከጥያቄዎቹ አንዱ ነው። አሁን የጠየቀው ጥያቄ ላይ ይሄ ልጅ ምንድን ነው? እስኪ አዳምጠኝ። አሁን የጠየቀው ልመልስልህና እንዳልመለስክልኝ አንተ ትረዳዋለህ። እኔ ስመልስልህ ነው አንተ እንዳልመለስክልኝ አንተ ትረዳዋለህ። አንዴ አትቀላቅል። አሁን እስልምና የጠየቀው አይደል? እስልምና ላይ መጀመሪያ ያልተመለሰልህ ካለ አልተመለሰልኝ በለን ጨርስ እስልምና ላይ። ከዛ በኋላ ክርስትና ጥያቄ ጠይቃ ተመልሳለህ። የተጠየቀውን ጥያቄ ከሱ በፊት እስልምና ላይ ያልገባህ? እሺ የትኛው ፓርት አልተመለሰልህ? የትኛው ፓርት አልተመለሰልህ? የቱ እንዳልተመለሰልኝ ልንገርህ። እኔ ቤተክርስቲያን የሚሄደው አንድ ክርስቲያን ቤተክርስቲያን የሚሄደው የክርስቶስን ቅዱስ ስጋና ክቡር ደም ለመቀበል ነው። ያ በቤተክርስቲያን ብቻ ነው የሚገኘው፣ በሌላ ቤትም ቦታ አይገኝም። የክርስቶስ ቅዱስ ስጋና ክቡር ደሙ ማለት ነው። ስለዚህ በእስልምና ደግሞ ለምንድን ነው ሲጀመር የሚበላለጠው? የታመመ ሰው ወንድ ሆኖ ቤቱ ቢሰግድ ምንድን ነው ችግሩ? መስጊድ የማያስሄድ ነገር ችግሩ ቢኖርበትስ ለምንድን ነው የሚበላለጠው? ሁሉም ቦታ ካለ ይሄ ነው ጥያቄ። ችግር የለውም ብዬ እኮ መልሼ ነበር። እንደው ጆሮ የሆነ ኢንሻአላህ አውሳለሁ። ጆሮ አዳምጠኝ በደምብ እሺ አብዬ። ችግር የለውም ታሞ ከሆነ እንዲሁም ቤቱ ቢሰግድ ሰላቱ ትክክል ነው፣ ችግር የለውም። አንዴ ቀረብ አድርገህ አዳምጠኝ። አምላክ ምንድን ነው ያለው? ፈአይነማ ትወሉ ፈሰመ ወጅሁላህ፣ በየትም ብትዞሩ የአላህ ፊት እዛ ያለ ብሏል። የትኛውም ሰው ቢሰግድ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ጁኢለት ሊል አርዱ ጠሁረን ወመስጂዳ፣ ምድር በሙሉ አዳምጠኝ፣ ምድር በመላ ለኔ መስገጃ ተደርጋልኛለች ብለዋል። ፈአዩማ ረጁሊን አድረከቱ ሰላቱ ፈልዩሰሊ፣ አንድ ሰው የትኛውም ቦታ ላይ ሆኖ ሶላት ቢያጋጥመው ይስገድ። ቤቱም ቢሆን መኝታ ቤትም ይሆን ኢቭን መንገድ ላይም ቢሆን ይስገድ፣ ችግር የለውም ብለዋል። ስለዚህ በዚህ አንጻር ነው ያለው። ሁለተኛ ደግሞ መስጂድ መሄዱ ግን አጅር አለው። በጀማዓ መሰብሰቡ
በጀማ ሁሉም ሙስሊሞች በአንድ በመጸለዩ አጅር አለው። በምን አንፃር ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ የትኛውም ህዝብ አይሰበሰብም የአላህን ቃል እያወሱ የተማማሩ ከሆነ መላእክት ቢወርድባቸው እንጂ ብለዋል። ስለዚህ መሰብሰቡ ይበልጣል በአንድ መስጊድ መስገዱ ማለት ነው። ይሄን ያስ ቀጥሎ ደግሞ ምናከኝ እኛ እኮ ቤተክርስቲያን የምንሄደው ቅዱስ ቁርባን ለመቀበል ነው አልከኝ። ሲጀመር የክርስቶስ ስጋና ደም ሳይሆን ቅዱስ ቁርባን ነው የሚባለው። ስሙን እንኳን አታውቀውም። ቅዱስ ቁርባን በለው ቁርባን ነው የሚባለው። እሺ ይሄ ደግሞ ሁል ጊዜ በየቀኑ አይደለም ያለው። በየቀኑ አይሰጥም። ቅዱስ ቁርባን ካላወቅህ ልንገርህ ብዬ ነው። በየቀኑ አይሰጥም። የሚሰጥበት ጊዜ አለው። ጊዜውን ከፈለክ እናወራበታለን። ሁል ጊዜ አይሰጥም። በማይሰጥበት ጊዜ ማታ ማታ ትጸልያለህ። ቤተክርስቲያን ግንብ ላይ ሄደው ያለቅሳሉ ክርስቲያኖቹ። ለምንድን ነው ቤተክርስቲያን ግንብ ላይ ሄዳችሁ የምታለቅሱት? ለምንድን ነው የማርያም ፎቶ ያስቀመጣችሁ የምትሰግዱት? ተመሳሳይ ጥያቄ። ሲቀጥል መስጊድ ላይ የሚባለጣ ብለህናል። መስጊድ አይባልም በመስጊድነት። ሁሉም መስጊድ በመስጊድነት እኩል ነው። ኢላ ሲቀር መስጂድ አልሐራም፣ መስጂድ አልነበዊና መስጂድ አልአቅሳ። መስጂድ አልሐራም መካ ያለው መስጊድ ለምን በለጠ ካልከኝ የመጀመሪያው መስጊድ ነው። ሁለተኛ ደግሞ የገነቡት ነቢያት ናቸው። ሁለተኛ መስጂድ አልነበዊ። መስጂድ አልነበዊ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የኖሩበት እንዲሁም ደግሞ ከቤቴና ከመንበሬ የጀነት ጨፍ ያሉበት የጀነት ጨፍ የተባለ ረውዳ የተባለበት ቦታ ያለበት እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩበት የተባረከ መስጊድ ነው። ሶስተኛ ደግሞ መስጂድ አልአቅሳ። መስጂድ አልአቅሳ ደግሞ ሰለሞን ነብዩ ሰለሞን ያላህ ሰላም በሱና የገነባው ነቢያት በሙሉ ሲሰግዱበት የነበረው እንዲሁም ሙስሊሞች ወደ ካዕባ ዙረን ከመስገዳችን በፊት የምንሰግድበት መስጊድ ነው። ስለዚህ ሶስቱ መስጊድ ይከብራል የተከበሩ መስጊድ ናቸው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እነዛ መስጊድ ላይ መስገድ አጅሩ ከሁሉም ይበልጣል ብለው አስቀመጡ። በዚህ አንጻር ነው ያለው። አየህ ሙስሊሞች በማስረጃ ቁጭ ቁጭ አድርገን አስቀምጣለን። አሁን